ሰላም ጤና ይስጥልኝ የህልም መፍቻ ቻናል ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? ዛሬ መፈታላችሁ በህልም ወይን ስለማየት ነው። ወይን እንግዲህ ፍራፍሬ ነው፣ ሁላችሁም ታውቃላችሁ። በህልም ወይን ማየት ጥሩ ከሚባለው ህልም ነው። ቆንጆ ከሚባለው ህልም ርዝቅ፣ ጤና፣ ጥሩ ነገሮችን የምናገኝበት ፍቺ ያለው ህልም ነው። ይሄ ህልም እንግዲህ ላላገባች ልጃገረድ ይሄንን ህልም ስታይ ትርጉሙ በየከለሩ ይለያያል። እንደ ከለሩ አይነት ይለያያል። መጀመሪያ ላላገባች ጋብቻ ነው። ማንኛውም ከለር ወይን ላላገባች ሴት ልጅ ጋብቻ ነው። ግን በወይኑ ቀለም አይነት ይለያያል። ጥቁር ከሆነ ጥቁር ወይን ካየች ልጃገረዲቷ ወይ ስትበላ ወይ በእጇ ይዛ ጥቁር ወይን ካየች ወጣት ጎረምሳ ወጣት እንደምታገባ ያሳያል። ነጭ ወይን ከሆነ ያየችው ሸምገል ያለ ትንሽ ወደዛ ገፋ ያደረገ ባል እንደምታገባ ያሳያል። አረንጓዴውን ወይን ስትበላ ካየች ስልጣን ያለው ወይ የሆነ ቦታ አስተዳዳሪ የሆነ ወይ ከፍተኛ ሀብት ያለው ሰው እንደምታገባ ያሳያል ማለት ነው። ጥቁር ወይን ላገባች ሴት ጥቁር ወይን ካየች ጥሩ ነው። ትንሽ ግን ከባሏ ጋር አንዳንድ ግጭቶች ሊገጥሟት ይችላሉ። አረንጓዴ ወይን ወይ ስትበላ ወይ ይዛ ካየች ሀብት እንደሚመጣ፣ ጥሩ ነገር ደስታ እንደሚመጣላት ያሳያል። ቀይ ወይን ስትበላ ካየች ባሏን በጣም እንደምትወደው ያሳያል። እሷም ስትበላ ካየች፣ ሌላም ሰው ስትበላ ካየላት ባሏን በጣም የምትወድና በጣም ባሏን የምታከብር ሴት መሆኗን ያሳያል። ነጩን ወይን ስትበላ ወይም ይዛው ካየች እንደምታረግዝ ያሳያል። እርጉዝ ሴት ወይን ካየች ደስታ ነው። እርግዝናዋ ሰላማዊ፣ ጤነኛ የሆነ እርግዝና መሆኑን ያሳያል። ወይን ከዛፏ ላይ ስትቀጥፍ ካየች አወላለዷ በጣም ቀላል እንደሚሆን ያሳያል ማለት ነው። ጥቁር ወይን ይዛው ወይም ስትበላው ካየች ወንድ ልጅ እንደምትወልድ ያሳያል። ነጩን ወይም ቀዩን ወይን ስትበላ ካየች ደግሞ ሴት ልጅ እንደምትወልድ ያበስራታል ማለት ነው። ለወንድ ደግሞ ትርጉሙ ያው እንደፈታሁላችሁ መጀመሪያ ላላገባች ልጃገረድ፣ ከዛ ላገባች ሴት፣ ከዛ ለእርጉዝ ሴት፣ አሁን ደግሞ ለወንድ ወይን በእጁ ይዞ ካየ በርከት ያለ ገንዘብ በቅርቡ እንደሚመጣለት፣ ጥሩ ስራ ወይ ጥሩ ነገር እንደሚያገኝ ያበስረዋል ማለት ነው። ነጩን ወይን ሲበላ ወይም ይዞ ካየ ሀሳብ፣ በሽታም ሊሆን ይችላል። ወይን ሲበላ ከነፍሬው አንድ ላይ እኝክ አድርጎ ከነፍሬውንም ለይቶ እንትን ሳይለው ከነፍሬው አንድ ላይ ወይኑን ሲበላው ካየ ከሰው ጋር ይጣላል። ከዘመድ ጋር ሊሆን ይችላል፣ ከጓደኛ ጋር ሊሆን ይችላል፣ የሚሰራበት ቦታ ሊሆን ይችላል። በሆነ ነገር ብቻ ጸብ ሊፈጠር እንደሚችል ያሳየዋል ማለት ነው። የወይን ጁስ መጠጣት ለወንድም ሆነ ለሴትም ሆነ ላገባችም ላላገባችም ለሁሉም ደስታ፣ ርዝቅ፣ እንጀራ፣ ሰፊ እንጀራ፣ የተመኙትን ማግኘት፣ ጤና ማግኘት ሁሉም ነገር ነው እና የወይን ጁስ ለሁሉም ሰው ጤነኛ የሆነ ነገር ነው ማለት ነው። ስለ ወይን ዛሬ ይሄን ነግሬያችኋለሁ። በሌላ ጊዜ ደግሞ ስለሌላ ነገር ወይ ስለ ወይን ተጨማሪ መፈታላችሁ ይሆናል። ሰብስክራይብ በማድረግ ላይክ በማድረግ በኮመንት ላይ አስተያየታችሁን በመስጠት አበረታቱኝ።